ሰላም ሰላም እንዴት ናችሁ? ሰላም እናንተ ይሁን ደህና ናችሁ? አለ ደህና ነኝ እግዚአብሔር ይመስገን። እንኳን ደህና መጣችሁ ወደ ጸጋዬ ወልደ ማርያም ዩቲዩብ ቻናል። ዩቲዩባችን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ተቀላቀሉ ማለት ነው። አዲስ ጀማሪ ነን እንግዲህ አበረታቱን። ዛሬ የምንሰራው ኩድራ ነው። ኩድራ እንሰራለን። እንግዲህ ላይክ ሰብስክራይብ እያደረጋችሁ እዚጋ እንግዲህ ኩድራችንን እንከትፋለን። ከዛ በጣጣሳችን እናመጣለን። እዚጋ በጣጣሳችንን እንከትፋለን። እንልጥና እንከትፍና ወይንም ድንች ማለት ነው። እንደዚህ በቀጫጭኑ እንከትፋለን። ከከተፍን በኋላ ሽንኩርታችን እናመጣለን ማለት ነው። እዚህ ጋር ተደባለቀን በኋላ ሽንኩርታችን አንተን እንልጣለን፣ እንከትፋለን። እዚህ ጋር ሽንኩርታችን በሚገባ ተከተፍን በኋላ ሽንኩርቱን እንግዲህ በቀጫጭኑ ነው ድቅቅ አድርገን እንከትፋለን። በይዘው ይህን ያህል ሽንኩርት የሚከትፍ ያለ አይመስለኝም። እና ሽንኩርታችን እዚህ ጋር ከከተፍን በኋላ እንደዚህ በምታዩት መልኩ በደንብ ከከተፍን በኋላ ከዛ ነጭ ሽንኩርት፣ ቃሪያ፣ ቲማቲም እናመጣለን። ይህንንም እንከትፋለን ማለት ነው። ድቅቅ አድርገን እንደዚህ አድርገን እንከትፈዋለን ማለት ነው። ከዛ ድጃጃችን እናመጣለን። ድጃጃችን እናመጣና እንደዚህ ድጃጃችን ይህን እናላቅቅና ከዛ እንከታትፋለን ማለት ነው። እንደዚህ ክትፍትፍ እናደርግና በትናንሹ ድስታችን እናመጣለን። ድስታችን እንጥድና እዚጋ እንለኩስና ጋዛችንን ከዛ በኋላ የከተፍነውን ሽንኩርት እንጨምራለን። ሽንኩርቱን በደንብ እናቁላላለን። ሽንኩርቱን በደንብ እያማስልን እናቁላላለን። ቪዲዮውን ሰብስክራይብ እያደረጋችሁት አዲስ ጀማሪ ነን እንግዲህ አበረታቱን እና እዚጋ ታቁላላን በኋላ ዘይታችን እንጨምራለን። ዘይት ከጨመርን በኋላ በደንብ እናማስለዋለን ማለት ነው። እስኪ በስል ድረስ በደንብ እያማሰልን እየከደንን እያማሰልን ይበስላል ማለት ነው። ከበሰለ በኋላ እንደዚህ ይህን መልኩን ከቀየረልን በኋላ ከዛ እዚጋ ልሙን አስዋጥ እና ግርፋ እንጨምራለን ማለት ነው። ይሄን ከጨመርን በኋላ በደንብ እናማስለዋለን። በደንብ እናቁላላና እናማስለዋለን ማለት ነው። እስኪበስልልን ድረስ ለ1 ደቂቃ ለ2 ደቂቃ እናቁላለውና ከዛ ቲማቲማችንን እንጨምራለን ማለት ነው። ቅድም የከተፍነውን ቲማቲማችን እንደዚህ እንጨምርና በደንብ እናቁላለዋለን። አሁንም ይሄን አብሮ እስኪበስል ድረስ በደንብ እናማስለዋለን። እና እንዳልኳችሁ አዲስ ጀማሪ ነኝ። ላይክ ፎሎ እያደረጋችሁ አበረታቱኝ። ሰብስክራይብ ማለት ነው። እና እዚጋ እንደዚህ እስኪበስልልኝ ማለት ነው ማጆ ጨምራለሁ። ቲማቲም ወይንም ሳልሳ ማለት ነው። እዚጋ ትንሽ እንጨምርና ሳልሳ እናማስላለን። በደንብ ይሄንንም እናማስለዋለን ማለት ነው። በደንብ ካማሰልን በኋላ በደንብ እናቁላለዋለን እንደዚህ እያደረግን ከዛ ውሃ ትንሽ ጣብ አድርገን እንደዚህ እናቁላለዋለን ማለት ነው። እንደዚህ ካቁላላ ነው በኋላ ጣዕሙ ራሱ ጥሩ እየሆነ ይመጣል። እንደዚህ ተቁላላ በኋላ ያችን ድጃጃችን ነው የምንጨምረው። ድጃጃችን እንግዲህ ተከታትፋ ተለጣ ታጥባለች ማለት ነው። ታጥባ ተቀምጣለች ድጃጃችን። እዚህ ጋር በደንብ ካማሰልን በኋላ ያችን ያጠብናትን ድጃጅ እናመጣለን ማለት ነው። እዚህ ጋር ድጃጇ ስታምር ማለት ነው። እዚህ ክትፍትፍ አድርጊያታለሁ። ከዛ እንጨምራለን ይችን ማለት ነው። ድጃጇን እንጨምርና እንደዚህ እናማስለዋለን ማለት ነው። እናማስለውና እንደዚህ በደንብ እናቁላለዋለን። እንዳልኳችሁ ሰብስክራይብ እያደረጋችሁ ማለት ነው። ቪዲዮውን እንግዲህ ከተመቻችሁ ኮሜንት ጻፉልኝ። አዲስ ጀማሪ ነኝ እንግዲህ አበረታቱኝ እንዳስቁብኝ። ከዛ እዚጋ ከደምኩ ሰው እየመጣ ከዛ እዚጋ ምርጥ ነው አልኩት። ምርጥ ነው አለኝ። ኮይስ ከዛ ምን አባህና አልኩና እንደዚህ ከዛ አማሰልኩት በደንብ ካማሰልኩት በኋላ እዚጋ ውሃ ጣብ እያደረገው ለ2 ደቂቃ ለ3 ደቂቃ በደንብ ካማሰልኩት በኋላ ያንን ድንቹንና ኩድራውን እናመጣለን ማለት ነው። ድንቻችንና ኩድራ እንደዚህ እናደርግና እንጨምራለን ማለት ነው። እንጨምረውና እንደዚህ እናማስለዋለን በደንብ። ይህንም ለ2 ደቂቃ ለ3 ደቂቃ እያገላበጥን እናቁላለው እናማስለውና እዚህ ጋር በደንብ ካማሰልን በኋላ ምንድነው የምንጨምረው? ይሄ እንደምታዩት እንደዚህ ሆኗል ማለት ነው። ከዛ እዚህ ጋር እያማሰልን እንደዚህ ከበሰላለን በኋላ እዚህ ጋር ፍልፍል አስዋጥ ይባላል። ይሄ ፍልፍል አስዋጥ እንጨምራለን። ጨው እንጨምራለን ማለት ነው። ጨዋችንን ጨምርና እንደዚህ በደንብ እናማሰልና ውሃ ላምልዬ ጣብ እናደርግበታለን ማለት ነው። ውሃ እዚህ ጋር እንደዚህ እንጨምርና ከዛ ምንድነው የምናደርገው? ክድን ነው የምናደርገው። እንከድነዋለን ለ15 ደቂቃ እንከድነውና ዝም እንለዋለን። ከዛ እዚህ ጋር 10 ደቂቃ ተሆነው በላይ ሰውየው ምጥታላል። ለከፍተው ነው እንዳከፍት ገና 10 ደቂቃ ነው 5 ደቂቃ ይቀረዋል። እኔ እርቦኛል። ኧረ ተው እንዳከፍት ይበላሻል። እኔ እርቦኛል አለና ተው ስለው እኔ ምዛጅ ይሆናለሁ እኔ ኃላፊ ነኝ ምናምን አለ። ክፍት ታደርገው ማለት ነው። እዚህ ጋር ተው እያልኩት ገና 10 ደቂቃ ነው የሆነው። 5 ደቂቃ ይቀረው ነበር።
ክፍት ሲያደርገው እንደዚህ ገና ነው። እዚህ ጋር ገና ውሃውን ራሱ አልመጠጠምና ወደዛ ሄዳልኩና እሱን አባረኩና ተቤት ውጪ። ከዛ እዚህ ጋር ማሰል ላረኩና ክድና አረኩና መልሼ ለ5 ደቂቃ ይሆን ብዬ ማሰል ላረኩና ከደንኩና እዚህ ጋር ከዛ ሳህኔን አጠብኩ፣ ማቅረቢዬን ማለት ነው። ሳህኔን አጠብኩና ከዛ እዚህ ጋር ስፍራዬን አመጣሁ ማለት ነው። ከዛ ውጭ ነው የምንበላው። ፈርሽ አንጥፋሉኝ አነጠፉ እዚህ ጋር ፈርሼን። ከዛ እንደምታዩት እንደዚህ ፈርሼን አነጣጠፍኩና ከዛ እዚህ ጋር መጥቼ እስከፍተው አሁን ምርጥ ሆኗል። ተመልከቱ፣ ምርጥ ሆኗል። ከዛ እዚህ ጋር ሳህኑ ላይ ዘረገፍኩት። ከዛ ወሰኩና ቀረፉላችሁ። ቤተሰብ ሰላማችሁ ይብዛ።